በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በካህሊነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ ዓለማትን አሳልፎ በጌትነቱ ጸንቶ የሚኖር ከድነት እንዳንወጣ የሚጠብቀን የቸርነት ባለቤት ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በዚህ ቅዱስ ቦታ እንድንሰበሰብ የፈቀደልን ፈጣሪያችን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ የቅድስት ቤተ ክርስቲያናችን ምልክት ቅዱስ መስቀሉ ቤተ ክርስቲያናችን የምትጠበቅበት ሌሊትና ቀን ያለ ጊዜ ያለ ረፍት በብርሃን አጥር የሚጠብቋት ቅዱሳን መላእክት፣ ቅዱሳን ነቢያትና ሐዋርያት፣ ሰማዕታት፣ ደናግልና መነኮሳት፣ አበው ቅዱሳን ሊቃውንት ሁሉ በረከታቸው ይደርብን። የተከበሩ አባታችን የኔታ ፍሬ ስብሐት ሰጣርጌ የዚህ ታላቅ ገዳም መምህር አበምኔት፣ ቅድም የተጠራችሁ ሊቃውንተ ቤተ ክርስቲያን ሁላችሁም በየማዕረጋችሁ የገዳሙ መናንያን አባቶች፣ እናቶች፣ ከቅርብም ከሩቅም የተሰበሰባችሁ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እስከዚህ ሰዓት ያደረሰን ፈጣሪያችን ስሙ የተመሰገነ ይሁን። እንኳን ለእመቤታችን ለወላዲተ አምላክ ለቅድስት ድንግል ማርያም በዓል በሰላም አደረሳችሁ። በመካከላችን ተገኝቶ ወይ ፈጽሙት ወይ ተውት። እንደሱ ነው። እግዚአብሔርን ለማመስገን ትምህርት እያቋረጡ እልል ማለት ነው እንጂ አስቸጋሪ ነገር እግዚአብሔርን ማመስገን ነውር የለውም እልል በሚባልበት ቀንና ፈጣሪያችን እግዚአብሔር ለዚህ ስላደረሰን አሁን ደግሞ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ኦፍኒ ረከበት ላቲ ቤተ ወማይነቅኒ ሀበታ ነብር እጎሊሃ ምስዋኢከ እግዚኦ እግዚአ ኃያላን። የቅዱስ ዳዊት መዝሙር 83 ከቁጥር 3 ላይ የምናገኘው ኃይለ ቃል ነው። ኦፍም ቤት አገኘች። በአማርኛ ወፍ ነው የሚለው። ወፍም ቤት አገኘች። በሉ እስኪ ሁላችሁም